ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያትና የቅዱሳን ሰማዕታት ጻድቃን የቅድስት ወለተ ጴጥሮስ ረድኤትና በረከት ከሁላችን ጋር ይሁን። ክቡር መምህራችን መምህር ኃይለ ማርያም ዘውዱ፣ የተከበሩ መምህራችን መምህር ቃለ ሕይወት በዛ፣ የመካነ ነገሥት ግምጃ ቤት ማርያም የመጻሕፍተ ሐዲሳትና የመጻሕፍተ ሊቃውንት ምስክር መምህር፣ የተከበራችሁ አባቶቻችን፣ በገዳሙ የምትኖሩ መነኮሳት፣ እናቶቻችን መነኮሳያት፣ ከሩቅም ከቅርብም የተሰበሰባችሁ ምእመናን፣ በዚህ ያደራችሁ ካህናትም ሁሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንዴት ሰነበታችሁ? እንዴት አረፈዳችሁ? ቸርነት ገንዘቡ የሆነ ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። ባለን ጊዜ ብዙ መምህራን አሉ፣ እነሱም ያስተምሩናል። እንግዲህ እግዚአብሔር እንደፈቀደ ከኔ ጋር ባለን ጊዜ የክርስቶስ መዓዛ በሚል ርዕስ ጥቂት ጊዜ እንማማራለን። እስኪ በሉ ሁላችሁም አንድ ጊዜ ድገሙ። ሶስተኛ በሉ። የክርስቶስ መዓዛ በሚል ርዕስ እንማማራለን። ኃይለ ቃሉን የምናገኘው የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ እኛ የክርስቶስ መዓዛ ነን ይላል። እኛ የክርስቶስ መዓዛ ነን፣ መዓዛሁ ለክርስቶስ ነይነን። ለአንዳንዶቹ የሞት ሽታ ነን፣ ለአንዳንዶቹ ደግሞ የሕይወት ሽታ ነን ብሎ ይነገራል። እንግዲህ የክርስቶስ መዓዛው ምንድን ነው? መቼም ክርስቶስ ሽቱ አይረጭም። እንደኛ ሽቱ የሚረጭ ሆኖ የልብሱ ሽታ ማለት አይሆንም። መዓዛ ማለት የክርስቶስ ሽታ ማለት የክርስቶስ መታወቂያ ማለት ነው። ትርጉሙ እሱ ነው። የክርስቶስ መታወቂያ ማለት ነው። የልብሱ ሰው በልብሱ መዓዛ ይታወቃል። እንደምታውቁት ማንኛውም ሰው የራሱ መዓዛ አለው ወይም ጠረን አለው። የተፈጥሮም የተሰጠው የተለያየ 5000 ሰው ቢኖር 5000 አይነት የራሱ የተፈጥሮ ጠረን አለው እና ልብሱን ስናሸት ይህ የገሌ ልብስ ነው ብለን እንለየዋለን ማለት ነው። በልብሱ መዓዛ የልብሱ ባለቤት ይታወቃል። ቅዱስ ጳውሎስ እኛ የክርስቶስ መዓዛ ነን ሲል ልብስ በመዓዛው የማን እንደሆነ እንደሚታወቅ እኛም የክርስቶስ መሆናችን መታወቂያ ነን። የክርስቶስ መታወቂያው እኛ ነን። ሰዎች በልብሱ የልብሱን ባለቤት እንደሚያውቁት በእኛ ሰዎች ክርስቶስን ያውቁታል ይላል ቅዱስ ጳውሎስ ማለት ነው። እንደሱ በእኛ ሰዎች ክርስቶስን ያውቁታል። የክርስቶስ ቃዋሚ ምስክሮች ነን። እኛን ያየ ክርስቶስን ማየቱ ነው። እኛ ክርስቶስን እንመስላለንና ማለት ነው። በአኗኗሩ ክርስቶስን ስለሚመስል ጌታም ዘኪያክሙ ተወክፈ ኪያየ ተወክፈ ያለ እናንተን የተቀበለ እኔን ተቀበለ ያለበት ምክንያት እነሱ ፈቃዳቸውን ክደው አይምሯቸውን ለነፍሳቸው ነፍሳቸውን ለፈቃድ እግዚአብሔር አስገዝተው ክርስቶስ በእነሱ ሰውነት እስኪሳል ድረስ ልቡናቸው ሌላ እስከማያስብ ድረስ እግዚአብሔርን ስለሚመስሉ እሱም ፈጽሞ በሰውነታቸው ስላደረባቸው እና ቅዱስ ጳውሎስን ማየት ክርስቶስን ማየት ነበር። የቅዱስ ጳውሎስን ቸርነቱን ያየ ርኅራኄውን ያየ የክርስቶስን ርኅራኄ ያውቃል።
የቅዱስ ጳውሎስን ጠቢብነት ያየ የክርስቶስን ጠቢብነት ያውቃል። የቅዱስ ጳውሎስን ቅድስናውን ንጽህናውን ያየ ሰው ቅዱስ ክርስቶስን በዚያ ያውቀዋል። እና እንዲህ ያለ በልበ ሙሉነት መናገር የሚችል ሰው ፈጽሞ ራሱን የካደና እኔነት ጨርሶ የጠፋለት ሰው ነው። በገላትያ መልእክቱ ምዕራፍ 2 ቁጥር 20 ላይ ሲናገርም አንሰ ኢሃሎኩ ወበሕይወተ ክርስቶስ አሎኩ፣ አሁን እኔ የኔ ፈቃድ ተጠቃሎ አልቋል። እኔ አሁን ሙቻለሁ፣ እየኖርኩ አይደለም፣ በእኔ የሚኖረው ክርስቶስ ነው ይላል። እንደዚህ ማለት ምን ማለት ነው? እኔ ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው ማለት ቅዱስ ጳውሎስ ሙቶ ነፍሱ ወጥቶ ታስሮ ተገንዞ አይደለም። ለእኔ መኖር አቁሜያለሁ፣ እኔነት ጠፍቶልኛል፣ ራስ ወዳድነት፣ ለስጋ ማደር፣ እንዲህ ያለው ነገር አልቆ ጠፍቶልኛል ማለቱ ነው ቅዱስ ጳውሎስ። እንዲህ ያሉ ሰዎች ናቸው የክርስቶስ መዓዛ ነን የሚሉ። ክርስቶስ ሁሉን አስተካክሎ ይወድ እንደነበረ ኃጥኡን፣ ጻድቁን፣ ቀራጩን፣ አይሁዳዊን፣ አረማዊን አንድ አድርጎ እንደሚወድ ሁሉ ቅዱስ ጳውሎስ ለሁሉ የሚተጋ ነበረ። ለአይሁዳዊ እንደ አይሁዳዊነቱ ይተጋል፣ ለአረማዊ እንደ አረማዊነቱ አብሮ ይተጋል። ያልተገዘረ መስሎ ጣዖት ለሚያመልከው ጣዖት የሚያመልክ መስሎ ለጣዖቱ አብሮ እየሰገደ ከጣዖት ያወጣቸው ነበር። አይሁዳውያንን ለነሱ ደስ እንዲላቸው እነሱ የሚበሉትን እየበላ እነሱ የሚጠብቁትን ሕግ ግዝረት እየገዘረ እነሱ እንዳይከፋቸው በድካማቸው እየገባ ያመጣቸው ነበር። ለታመሙት እንደታመሙት እየሆነ ወደ ክርስቶስ ይመልሳቸው ነበር። ለወንጌል ሁሉን እሆናለሁ ይል ነበር። ጌታ ለእኛ ሁሉን እንደሆነ ጌታ ከወንበዴዎች ጋር የእኛን ሥጋ ወነሳ አርአያ ገብር፣ የባሪያን መልክ ይዞ በተገዥ አርአያ መጣ ብሎ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ላይ ሲናገር። በተገዥ ባህሪ መጣ። እኛን ለምንድን ነው ሰዎች ወደ ልዑል በእግዚአብሔር ባህሪ መድረስ አይቻላቸውም? ባህሪው ረቂቅ ስለሆነ ስለማይመረመር ወደ እግዚአብሔር ባህሪ ማንም መድረስ አይችልም ነበር። ስለዚህ ሰዎች በዚህ ጨለማ ዓለም ውስጥ እየተደነቃቀፉ በጨለማ የሚሄድ ሰው ሳሩን፣ ቅጠሉን፣ ዛፉን እየቧጠጠ ያገኘውን እየጨበጠ እየወደቀ እየተነሳ እንደሚሄድ የዚህ ዓለም ፍጡር ሁሉ ወደ እግዚአብሔር መድረስ ቢያቅተው ለወንዙ፣ ለግደሉ፣ ለገደሉ፣ ለሳሩ፣ ለቅጠሉ፣ ለዛፉ፣ ለድንጋዩ እየሰገደ ሲርመሰመስ ነበር። ያንን ወደ መለኮታዊ ጸጋ መድረስ ያቃተውን የሰው ልጅ ወደ ራሱ ለመመለስና ለመሳብ በራሱ መልክ ክርስቶስ ተገለጠ። በእኛ መልክ መጣና እሱ የእኛን መልክ ይዞ እኛን ወደ እሱ መልክ ይስበን ዘንድ በእኛ መልክ ነው የመጣው። ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ፣ አንተን በአርአያው በአምሳሉ ሊወልድህ እሱ በአንተ አርአያ ተወለደ ይላል አረጋዊ መንፈሳዊ ሲናገር። ቅዱስ አትናቴዎስም ይሄን ቃል ይደግመዋል። አንተን እሱን አስመስሎ በጥምቀት ሊወልድህ እሱ ያንተን ሥጋ ለብሶ መጣ ይላል። ስለዚህ እኛ በተፈጥሮ የተሰጠንን በጥንተ ፍጥረት የሰጠንን ያንን አምሳለ እግዚአብሔርነት ትተነው ነበረ። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችን በአምሳላችን እንፍጠር ብሎ የሰጠንን መልክ ትተን ምኑ ነበረ? አላዋቂዎች እንደ እንስሳት ሆነን ነበረ። ሰው መጀመሪያ በአርአያ እግዚአብሔር ነው የተፈጠረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደተማርነው ያንን ተወና የሰው ልጅ ወደ አላዋቂነት ወረደ። ምን ይላል? አቅነ የርሶ ለዘይቀንዮሙ፣ ግዛቸው ንዳቸው ተብሎ ለተፈጠሩት ፍጥረታት ራሱን አስገዛ። ሰብእሰ እንዘ ንጉሥ ውእቱ ኢያእመረ፣ ሰው ንጉሥ ነበር አላወቀም ይላል ቅዱስ አትናቴዎስ የቅዱስ ዳዊትን ቃል ይዞ። ሰው ንጉሥ ነበር ራሱን ባሪያ ያደረገ። ሰው ክቡር ነበር ራሱን አዋረደ። እንስሳ እንደሌላቸው ልብ እንደሌላቸው እንደ እንስሳት ሆነ፣ አላዋቂ ሆነ። ከዚያ ሊያወጣው ክርስቶስ የእኛኑ ሥጋ ለብሶ መጣ። ውእቱሰ ኢሃደገነ መነነነሱ፣ ግን እኛን እንደ ጠፉ ይቅሩ፣ ባህሪያቸው ጎስቋላ ነው፣ ምንጊዜም ፍጡር ይሄው ነው ብሎ ትቶን አልቀረም። አጽነነ ሰማያት ወረደ፣ ልዑል ባህሪውን በትሕትና ዝቅ አድርጎ እኛን ወዶ አፍቅሮ ኪያነ፣ እኛን ወዶ ወደዚህ ዓለም መጣና የእኛን ሥጋ